እናት መጀመሪያ ከኔ ነበረ ቅድሚያ ለእናቶች ነበር የሚባለው። ይቅርታ ከፎቶሽ ላይ ባየው መልክሽ ውበት ቁንጅናሽ ሳትነግሪ ነገረኝ ምስልሽ ለኔ መኖርሽ ወዝሽን ጨልፈሽ ለኔ መስጠትሽ ቁንጅናሽን አተሽ ቆንጆ ማድረግሽ የፊትሽ ቁንጅና ገረመኝ የጥርስሽ ንጻቱ ዛሬ ካንቺ ባጣው ሰላም ነሽ አለሽ እንኖር ከታይዘን አብረብሻሽ አመሰግናለሁ። ይቺ ነገር ካለትሽ ነገር ማለት ስለማለት ነው። እንደነሽ እናቴ ደህና ነሽልኝ? ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ወንድሜን ላገኘው ነውና በጣም ደስ ብሎኛል። በቃ ማለት ይሄንን ሰሞን ከወንድሜ ጋራ እየተገናኘሁኝ ነው ምናምን በስልክም በደንብ እያወራን ነው ነገሮችንም ለማስተካከል። እንዴት ነው እናንተ በቃ ትንሽ እንዴት ነው ከእናንተ ታላቅ ሲመክራችሁ ወይም ደግሞ የሆነ ከልብ የሆነ ምክር ምናምን ሲሰጣችሁ የምር ብዙ አይነት ለውጦችን ታገኛላችሁ፣ ብዙ ነገር ትማማራላችሁና እኔ አሁን ከወንድሜ ጋር ከተገናኘው በኋላ ከባለፈው በኋላ ስፔሻሊ ብዙ ነገሮችን እንትን እያልኩኝ ነው፣ እየተማርኩኝም ነው፣ እያየሁኝም ነው እና በጣም ደስ ብሎኛል በዚህ ነገር ማለት ነውና ምክንያቱም እሱ ህይወት ላይ እሱ ትዳሩ ላይ ይሆናል ማለት በቃ ባለፈበት እስካሁን ባለው እድሜ ያሳለፈውን ውጣ ውረድም እንዴት እንዳለፈ ምናምን ብዙ ሲስተሞችንም ነግሮኛል። አይቻለሁኝ ላይክ አይቻለሁ ነው የሚባለው አማርኛው ጠፋብኝ እና ብዙ ነገሮችን አስተምሮኛል። በጣም ደስተኛ ነኝ በዚህ እና አሁን ይሄ ነገር ደግሞ በደንብ እንዲቀጥል እፈልጋለሁ። በጣም ደስ ብሎኛል እና ዛሬ በነገራችሁ ላይ እናቴ መታለች። ወንድሜ ብቻ አይደለም እናቴ መታለች እና ዛሬ ሰብሰብ እንድንል ፈልጌያለሁኝ። እኔ በበኩሌ ያው ማሚዬ እዚህ አንድ ጉዳይ ገጥሟት ነበር የመጣችው። በዛውም መጀመሪያ ግን እየደወለችልኝ ነበር። ሰሞኑን ላይሽ እፈልጋለሁ ናፍቀሽኛል ምናምን እያለችኝ ነበርና ከዛ በዛው አጋጣሚ ደግሞ የሆነም ጉዳይ ገጠማት እዚህ የምትመጣበት የሆነ ኬዝ ነበርና በዛው በቃ ልጅ አይሻለሁ ምናምን ብላ መጣሽ ማለት ነው። ብዙ ጊዜ እንምጣ ምናምን ይሉኛል እና እኔ እንዲጨነቁ አልፈልግም ማለት በቃ እንዴት ነው ከሩቅ ሆናችሁ ከምታዩትና ደግሞ ቀርባችሁ የምታዩት ነገር የባሰ ቴንሽን የሚፈጥረው አጠገብ ሆናችሁ ምናምን ነገሮችን ስታዩ ነው አይደለ? እኔ ደግሞ አጠገብ የመጣው ነገሮችን እያዩ ምናምን እንዲጨናነቁ በጭራሽ ነው የማልፈልገው። እውነት እንዴ በቃ ማለት ብዙ ጊዜ እኔን ሲያስተምሩ እኔን ሲያሳድጉ እኔ ለዚህ ደረጃ ሲያደርሱ በጣም ብዙ ውጣ ውረዶችን ወርደዋል። በጣም ብዙ ነገሮችን አሳልፈዋልና ያንን ነገር አሳልፈው ድጋሚ አሁን ይሄንን ማህል ልጅ ሆኜ ይሄንን አክል ትልቅ ሆኜ ድጋሚ እኔ ራሴ ነገሮችን ማኔጅ ማድረግ በምችልበት እድሜ ላይ እነሱ መተው እንዲጨነቁ እነሱ መተው እንዲያስቡ አልፈልግም። በቃ እንምጣ ይሉኛል ነገሮችን በቃ በዚህ ልክ የሚያስጨንቅሽ ሰው ካለ የምር እንምጣ፣ ማድረግ ያለብንን ነገር እናደርጋለን። በቃ ህይወትሽ ላይ ደግሞ እኔ አንቺ የማትፈልጊው ነገር ከሆነ የምትፈልጊው ነገር ከሆነ ለማስተካከል ደፋ ቀና እንላለን። ካልሆነ የማትፈልጊው ነገር ከሆነ ግን ማንንም እየመጣ ቤት እንዲረብሽሽ ስለማንፈልግ ነገሮችን በሰላማዊ መንገድ እናስተካክለው እያሉ ማለት በመጥፎ አይደለም፣ በሃርድ አይደለም፣ በፍቅር በሰላማዊ መንገድ ነገሮችን እንፍታ ምናምን ብለውኝ ረጅም እንትን ብለው ነበረ። ግን እኔ ያንንም አልፈለኩትም። ምክንያቱም በቃ እንዲጨነቁ አልፈልግም። እንደነገርኳችሁ ያው እናት ናት፣ አባት ነው፣ እህቶች ናቸው፣ ወንድሞች ናቸው። ይገባቸዋል ማለት ትንሽ ነገር ጥቂት ነገር ሲያዩ ነው የሚጨነቁት እነሱ አይደለም። እንደዚህ አይነት ግርግር ውስጥ መሆኔን አይተው አይደለም ትንሽ ነገር ሲያዩ ነው ጭንቅ የሚላቸውና ብዙ ነገሮችን እኔ ከማሳልፈው ነገር አንፃር እኔ ከመውጣበት እኔ ከመወርድበት ነገር አንፃር ጥቂቱን ነው በቃ እዚህ ጋር እያዩትም ያሉት እና ብዙዎቹ ነገሮች ደግሞ ሲመጡ ሊያዩ ምናምን ይችላሉና እንዲጨነቁ አልፈልግም። በቃ እኔ ደግሞ ይሄን ነገር ከዚህ በፊትም ብዙ ከባባድ ነገሮችን አሳልፍ ያለሁኝ ሰው ይሄ አይከብደኝም፣ በደንብ በቀላሉ ማለፍ እችላለሁ ብዬ ተስፋ አድርጋለሁኝና እንግዲህ አሁንም እንደዚህ ቆሜ እናንተም ፊት ብዙዎቻችሁ ፊት
እንዴት ነው ብቻ በቃ ዛሬማ አንድ ወድቃ ነው የምትቀረው፣ ዛሬማ አትነሳም፣ ዛሬማ ያበቃላታል ምናምን ብለው ሲያስቡ ሰዎች ከፈጣሪ ጋራ ቀና ብዬ ቆሜ መራመድን ነገሮችን ማለፍ እንችያለሁኝ። ስለዚህ ይሄ ነገር አይከብደኝም። ካሁንም በኋላም ነገሮችን በስነ ስርዓት ማልፋቸው ይመስለኛል ብዬ ተስፋ አድርጋለሁኝ። እና ደግሞ እንዴት ነው እንደነገርኳችሁ ነው። በቃ ሰው አለሁሽ እኔ ከጎንሽ ነኝ ምናምን ሲል ደግሞ ሞራል ይሰማችኋል አይደለ? ደስ ይላችኋል፣ ደስተኛ ትሆናላችሁ። ከዛም ነገሮችን ለማስተካከል ወይም ደግሞ ለሌሎች ሰዎች ስትሉ አሁን እኔ ለቤተሰቦቼ ብዬ ብቻ ሳይሆን እናንተም ደስተኛ ሆኜ ስታዩ ወይም ደግሞ ሪላክስ ሳደርግ እናንተ የሚሰማችሁ ስሜት አለ። ላይክ በቃ ያንን ነገር ራሱ እያሰብኩኝ ራሴን ሪላክስ ለማድረግ ነገሮችን ሶልቭ ለማድረግ ችግሮችን ለመፍታት ምናምን የሆነ የምራመደው ነገር አለ። የሆነ ላይክ የሚሄደው ስቴፕ አለ። የሆነ እርምጃ እራመዳለሁኝ። ገብቷችኋል አይደለ? ሶ እንደዛ ነው ብዬ አስባለሁኝ። እና በነገራችሁ ላይ አንድ ነገር አልነገርኳችሁም። ይቅርታ፣ በጣም ይቅርታ ረስቼው። ይሄ ቻናል የወንድሜ ቻናል ነው ማለት በጣም ቢዚ ነው አውቃለሁ፣ ግን ደግሞ በቃ በቻለው አቅም እኔ ልጆችን ማየት እፈልጋለሁ። ከባለቤቱ ጋር በቃ ጥሩም ሆነ ብቻ ደሳስ የሚሉ ታይሞችን ሲያሳልፉ የፈለገውን ነገር ብቻ ቀርጾ ፖስት ያድርግልኝ። እኔ እሱ ማየት ስለምፈልግ ነው ይሄንን ቻናል የከፈትኩለት። እርግጠኛ ነኝ ምን ሆነሽ ነው የሚለኝ፣ በየትኛው ጊዜ ነው አሁን እኔ ቪዲዮ የምቀርጸው ምናምን እንደሚለኝ በጣም እርግጠኛ ነኝ። ግን ደግሞ በቃ የቻልከውን አክል ሞክር። እኔ በቃ ከባለቤትም ጋር ከልጆች ጋር ምናምን አንተም ማየት እፈልጋለሁ እለዋለሁኝ። ፈቃደኛ ቢሆንልኝ ደስ ይለኛል ማለት ካለው ጊዜ አንፃር ማለት ነው። ቤተሰቦች ማዘሯም ሲስተሯም እህቴ ነው የምላት፣ ያው የወንድሜ ሚስት ማለት ነው። ወንድሜ መጥቷል። ዌልካም፣ እንኳን ደህና መጣችሁ። ድጋሚ ተገናኝተናል። ደስ ብሎኛል እውነት ድጋሚ ስላገኘኋችሁ። ከማን ጀምር? የኔ ቆንጆ እንዴት ነሽ? አይዲዬ የኔ ማር ደህና ነሽ? ፊቷን አበላሸሁት። የኔ እናት መጀመሪያ ከኔ ነበረ ቅድሚያ ለእናቶች ነበር የሚባለው። ይቅርታ የኔ እናት እናቴ የኔ ቆንጆ እናት ደህና ነሽ? ሰላም ነሽ? አለሽ የኔ እናት ልንወድቅ ነው ተያይዘን። አምሮብሻል። አመሰግናለሁ። ነው ይቺ ነገር ከላይትሽ ነገር ማርክ ስለማድረግ ነው። እንዴት ነሽ? እናቴ ደህና ነሽልኝ? አለሁኝ እግዚአብሔር ይመስገን። የሚገርመው ግን በልጠሻታል። በምን በቁመት ነበረ ለጤ ነበረ በውፍረት በቁመት ነው ደግሞ ትንሽ ዳዲ ሆነ። አይ እናንተ መቀነስ አለባችሁ። አንተም ጥሩ ላይ ነህ በነገር ላይ ማሚ ባለፈው ታስታውሻለሽ እያለ ነበር እኮ ቤት አብዬ ካቦ የሰፈሩ ካቦ ጋርድ ነበር። አይ እንኳንም ቀነሰ ነውና ከፊትም ከኋላም ስለበዛ እሱ ቀነስነስ አይደል? እንኳንም ቀነሰ ይሻላል መሰለሽ። ትንሽ እድሜ በሄደ ቁጥር በሽታው ነው የሚሰበሰበው። ውፍረት በጣም መጥፎ ነው። ተቀናቃኝ አረጋና ነው። አዎ ገና ነው። እኔ እኮ አረጀብሽ አላልኩም። አመሰግናለሁ እናት። እናንተ ራሱ አምሮባችኋል። ኤድዬ ደህና ነሽ? እነሱን ታውቋቸዋላችሁ። እሷ ኤዱ ትባላለች። የወንድሜ ባለቤት ናት። የሁለት ልጆች እናት ናት። ግን አንድም የወለደቻት ፊሊፕስ ነች እና ኤደን ትባላለች። የኔ ቆንጅዬ እህት ይቅርታ ወይኔ መገጨኋት። እናት ቁመት እንዴት ነው እናት? ጨምረሻል። አረ ጨምረሽ እና ደህና ናችሁልኝ? የኔ እናት ደህና ነሽ? አለሁልሽ የኔ እናት። በሰላም መጣሽ? አዎ ካላየሁ የሚገርም ነው። ግን በጣም ለማየት ጓጉታ ነበር። በተለይ እሷ ብዙ ጊዜ ብታገኝሽ ትፈልጋለች፣ በጣም ትፈልጋለች። ያው
አንቺ ደግሞ መደዋወሉ እኮ እንዳለ ነው፣ ግን ደግሞ በአካል በጣም ለመገናኘት ይከብዳል። እውነት በቃ ሁለቱም ቢዚ ናቸው። እንዴት ሆነ አይሆን እንደዚህ ያው እንትኑ ላይ ቪዲዮ ላይ እንደምታይሽ እንደዚህ በአካል አገኛት ይሆናል ብላ ብዙ ጊዜ ተጓጓ ነበር። እንግዲህ ዛሬ ስላገኘች ደስተኛ ሆነች ይመስለኛል። በጣም እንደ ረጅም ጊዜያችን እኮ በስማ ከተገናኘን ከኤዱ ጋር ራሱ ለምን በቃ አይመቸውም፣ አብዬ ራሱ አይመቸውም። የሆነ ታይም አመቻችና በቃ አብረን እንጫወታለን ምናምን ለውና ግን በቃ ቢዚ ነው እሱ። ታውቂዋለሽ የሱን ስራ እናቴ ጊዜ ያጥራል። ያው አንቺም ያው ተሳካልሽ ማለት ባለፈው ካልመጣው ብላ እየቀወጠችው ነበረ። በቃ ልምጣ ነገሮችን እንዴት ነው እንድትረጋጊ ይፈልጋለሁ፣ ለምን ካጎንሽ አልሆንም ምናምን ስትለኝ በቃ እኔም እሺ ትመጫለሽ ምናምን እያልኩኝ ነገሮችን አሳለፍኩኝ። ለምን እዚህ መታ እንዲደብራት ወይም ደግሞ የሆነ በምታየው ነገር እንዲከፋት ስለማልፈልግ፣ ለምን ያው የእናትነትን ስሜት ትረዳላችሁ እናት ይሆናችሁና አይታ እንዲደብራት ስለማልፈልግ ነው እኔ ነገሮችን በተረጋጋሁበት ጊዜ እንድትመጣ ይፈለኩትኝ እና እሷም የሆነ ጉዳይ ገጠማት እዚህ በዚህ አጋጣሚ በቃ ካላየሁሽ ብላ ተመቻቸላት። እኔ ልምጣ ስትለኝ በራሴ ጉዳይ ነው እንዳትመጪ ብያት ነው ለኔ ብላ ማለት ነው እንዳትመጪ አልኳትኝ። ሁላችሁም ነው በቃ ልምጣ የሆነ ነገር ሲደብረኝ ልምጣ እንዴ የራሳቸው ነገር አለባቸው ሁላቸውም። ለምን ልጆች አሏቸው እህቶቼም የራሳቸው ቤት አላቸው። ልጆቻቸውን ትዳራቸውን ቤታቸውን ትተው እንዲመጡ አልፈልግም። እኔ የራሴን ችግር ራሴ ወጣታለሁኝ እንጂ የምሬ ነው። ምክንያቱም ከዚህ በፊትም ብዙ ነገሮችን አሳልፌ ስለማቅ ይሄንን ማለፉ አይከብደኝም። ይሄንን ደግሞ እንዳልፍ ወይም ደግሞ ጠንካራ እንድሆን ብቻዬን አይደለሁም ማለት ላይክ እነሱ ይመክሩኛል፣ ከጎኔ ነበሩ፣ አለንልሽ፣ አይዞሽ፣ ይሄን ማለፍ ትችያለሽ፣ ይሄን ነገር ማስተካከል ትችያለሽ ምናምን ስለሚሉኝ ብዙ ነገሮችን መወጣት ችያለሁኝና እኔ ማለት የነሱ ውጤት ነኝ። በነገራችሁ ላይ እዚህ ጋር ቆሜ የምታዩኝ በጣም ብዙ ሊሰብሩኝ በጣም ብዙ ሊጎዱኝ የሚችሉ ነገሮች እያሉ ላልፍ የቻልኩት በቃ በእነሱ ብርታትና በእነሱ ምክር ነው። የነሱ ውጤት ነኝ እኔ ማለትና በዚህ በጣም ደስተኛ ነኝ። እጅግ በጣም ነው የማመሰግናችሁ የኔ ምርጥ እናት፣ የኔ አባቴም ነው ወንድሜም ነው ታላቄም ነው። እሷ ደግሞ የኔ ምርጥዬ እህት መካሪ ናት፣ እህቴ ናት። ያው እንደነገርኳችሁ ብዙ ከነሱ ጋር የምገናኘው በስልክ ነበረ። ሰሞኑን ደግሞ በአካል እየተገናኘው ነው። ደስታ ላይ ነኝ። በሽበሽ እያልኩላችሁ ነው። በጣም ደስ ብሎኛል የኔ እናት ስላገኘሁሽ። እንደ ሀሳብ እንደዚህ ጠጋበይና ማለት ነው እንደ ሀሳብ 1 2 ወር 3 ወር እኔ ጋር ብትቆይስ እሱን ብታደርግልኝ እኔ ደስ ይለኛል። ምክንያቱም ነበር ባይሰበር ብለሽ ታልፊያለሽ። እኔም ጊዜ ኖሮኝ የሄድኩኝ እዛ ማግኘት ስላልቻልኩኝ ያው ብዙ ጊዜ በስልክ ነው ማገኛትና በየቀኑ እናቴን ባገኛት ሁሉ ጊዜ ደስ ይለኛል። እኔም በዛማ ካደረግሽልኝ 2 ወር በጣም ደስ ይለኛል። አጠገቤ ትሆናለች፣ በደንብ አያታለሁ። እንግዲህ ያለችኝ ሰዓት እንኳን አጣበቤ ቢሆን መቼም ለእናት የምትሆን ሰዓት አጠፋምና እንደዛ ማድረግ እችል ነበር፣ ደስ የሚለኝ ነበር። ይሄንንም ሐሳብ ይመስለኛል ባለቤቴን በስርዓት የምትጋራው። አዎ ግን ደግሞ ምን አለ መሰለህ አካብዬ እኔ እዚህ አሁን ሰው ምናምን ያለች ነው እየቀለድኩ እንደሆነ ገብቷታል። ለምን አትልም? ከዚህ በፊት ብዙ ጊዜ ልምጣ ብላኝ አይሆንም በቃ እኔ ነገሮችን አስተካክላለሁ ለምን ነው መተሽ ትጨናነቂ ምናምን ስለምላት እየቀለድኩኝ ነው። ዋው ግን የሆነ ነገር ስሰማ አረ መሄድ አለብኝ እነዚህ ልጆችልና ቆይስቲ አይኔ ቆይ ስለምን ነው ብዙ ጊዜና ለዛ ነው ራሷ ማስተካከል የምትችልበት ልጅቷ ቆቅ ናት። ለነገሮች አትቸኩልም፣ ደግሞ ሰው ማስቀየምም አትፈልግም። ታያለች ነገሮችን በራሷ ጊዜና ሰዓት የምታስተካክልም ልጅ ናት። ታፍ ናት ደግሞ ከደበረኝም ያው ማሚ ወዳታለሁ ደግሞ አይልሽ እናት ነገሮችን ማስተካከል ምናምን ብፈልግም ግን ደግሞ ብፈልግ ስልሽ አለ አይደለ ታገስና ከደበረኝ ደግሞ የመጨረሻ ነው ማስደበር። ቦግ ካለባት ደግሞ ሄድበታለሁ። እንደዛ አይነት አንድ ነገር ብቻ ይገባኛል። አላቅም ማሚ ሁላችንንም ስትወልጂ ትንሽ ለመጨረሻ ልጅ ይሰሰታል ይባላል። ተሰስተሽ ያደረግሽው የሆነ የተለየ ነገር እንዳለ ነው የሚሰማው። አላቅም እንግዲህ ወዳታለሁ። ያው ካሁን በኋላ ቆጣሪ መልሻለሁ ብያቸዋለሁ። አጋጣሚ እንግዲህ ካሁን በኋላ ያው ለዛ ብዬ ነው በጣም ወዳታለሁ እና ለዛ ነው ታዳላለች ይሉኛል።
ሩታ ብቻ ናት ወይ ልጅ ብለዋል። በቃ እኔ በጣም ብዙ ምቀኛ አለብኝ። ግን ያው ስላችሁ ምቀኛ አለብኝ ስላችሁ እነሱ ምናምን አይደለም ይታወቃል። አይ ሌሎቹ ነው እኔ በጣም እንዲህ ዙሪያ አንዳንድ አሉ። ግን ወይኔ እኔ ለፋቸው ሩቴ ምቀኛ ሲኖር ነው እድገት የሚኖረው። ምቀኛ ሲኖር ምቀኛ ይባላል በተፈጥሮ። እኔ ምን እላለሁ መሰላችሁ ሰው ካልቀናብኝ እናደዳለሁ። ለምን ብትሉ እንዴ ተንቅ ያለው እንደ አስታዋሽ የለም እንዴ እላለሁ። ምቀኛ ሲኖርባችሁ ለውጥ አለ። ጥሩ ነው ማለት ጠላትን እንደ ሞት አትመኝለት ይባላል። ለምን እድገትን ያያል ማየት አለበት። ስለዚህ እኔም ነገ በደንብ ከፍታዬን እንድታዩ ኑሩ እድሜና ጤና ይስጣችሁ። ቆዩልኝ ታልፈለሽ ሁላችሁም እንደዛ ነው የምላችሁ። በነገራችሁ ላይ ከቅርታ ጋር እስካሁን ምንም አልነገርኳችሁም። የሆነ ሰርፕራይዝ አላችሁ። ሰርፕራይዙ ለሁለታችሁ ነው። ሰርፕራይዙ ምንድነው መሰላችሁ? እስካሁን አልነገርኳችሁም። ብዙ ጊዜ ሰርፕራይዝ አላውቅም አልወድም። እውነት ወይኔ መናገር ነበረብኝ እንዴ? ድንገት እንዳለው ግን በቃ አይ ችግር የለውም። የሚያስደብር አይደለም። በነገርክ ላይ አውቃለሁ በጣም ቢዚ እንደሆንክ ስራ እንደሚበዛብህ አውቃለሁ። ብዙ ታይሞችህን እንዴት ነው ስራ ላይ ውጥጥር ብለን እንደምታሳልፍ አውቃለሁ። ከዛ ደግሞ ያለችህን ታይም ለልጆችህ፣ ለባለቤት፣ ለቤት ምናምን ነው የምትሰጠውና ከዛ ጊዜ ላይ ድጋሚ አጣብቤ የሆነች ታይም ሊወስድብክ ነው። እንዴት የኔ ነው ወይስ ያንተን? እንዴት ማለት ጥሩ ምን መሰለክ፣ ይሄ ቪዲዮ የሚቀረጸው አንተ ቻናል ላይ ነው የሚጫነው። እንዴት ማለት በቃ ቪዲዮ እንድትሰራ ፈልጋለሁ። መቼ ተገኝቼ በየትኛው ሰዓቴማ? የምሬ ነው። በቃ እንደምንም ብለህ ቪዲዮ እየቀረስክ ፖስት እንድታረግ ፈልጋለሁ። እንዴ እነ ቡቹ ናፈቁኝ፣ እሷ ትናፍቀኛለች፣ አንተ ትናፍቀኛለህ። አትሊስት ቪዲዮ እየቀረጽክ እንድናይ እፈልጋለሁ። ማሚም አይ ቲንክ ደስ ይላል ብዬ አስባለሁ። ማለት እየቀረጸ ብታዩ ላይክ አለ አይደለ? ከዚህ በምትተራርፈው ጊዜ ለመሰለሽ በድምጽ እንደዚህ ምናምን ከምታወሪ ይልቅ ደግሞ በቪዲዮ ከልጆቹ ጋር ሲጫወት ምናምን ስታዩ ደስ አይልም? በጣም እኔም በቃ ያንን ነገር በጣም ስለምፈልግ ማለት አንቺም ጊዜ አግኝተሽ እንኳን ባትደውይ ሰላሙን ደህንነቱን በቪዲዮ እንደምንም ብዬ በሳምንት ይቻላል አንዴም ይሁን በሁለት ሳምንት አንዴም ይሁን በቃ በቻልካት አጋጣሚ ቪዲዮ እንድትሰራ ፈልጋለሁ። እና ይሄንን ቻናል ክሬት አድርጌ ምናምን ይሄንን ቪዲዮ የምጭነው አንተ ቻናል ላይ ነው። ከዛ በኋላ ያለውን አንተ ተረከበኛለህ። የሚገርም ነው። እኔ በዚህ ልክ አላሰብኩትም ነበር። እንግዲህ ድንገቴ ፈንጠዝያ ነው። ድንገት ሰርፕራይዝ አድርጋኛለች። እንግዲህ ጊዜ ባይኖረኝም እንደምንም ብለህ በእናትህ እንግዲህ ኃላፊነት ከተሰጠኝ በዚህ ልክ ኃላፊነት የምፈራ ሰው አይደለሁም በርግጥ። ስለዚህ በዛ መሰረት እንግዲህ ያለችኝን ጊዜ አጣብቤ እንደምንም ለመስራት እሞክራለሁ። እህቴን የሚያስደስታት ከሆነ ቅድምም ብያለሁ፣ እህቴ በምትፈልገኝ ቦታ ሁሉ እገኛለሁ። ሰው በዚህ አጋጣሚ አመሰግንሻለሁ። እንግዲህ እንደምሰራ ተስፋ አደርጋለሁ። ያለኝን ጊዜ አልገባም ነው። አው ቃል መግባቱ ቢከብደኝም ያው እንደምንም ብለህ እኔም አፕሪሺየት አደርጋለሁ፣ ሞራል ሆናለሁ። ዛሬ እኮ እንደዚህ ነው እያልክ አመሰግናለሁ። ኤዲዬም ትናፍቀኛለች እንዴ ማየት እፈልጋለሁ። እሷ ደግሞ የኔ እናት የኔ ቆንጆ እነ ቡችዬ ማየት እፈልጋለሁ። አመሰግናለሁ። እንግዲህ የምሬ ነው። እነ ቡቹ ማየት እፈልጋለሁ። ማማዬ ትናፍቀኛለች። እንደገና አንቺም ልጆቹን ማየት ትፈልጊያለሽ እናቴ? ያው ሁሌ አይመጣም፣ ሁሌ አይመቻችም እና አትሊስት በቪዲዮ እንኳን ብንታይ በቪዲዮ ብንገናኝ ብዬ አስቤ ነው ይሄንን ሀሳብ ያመጣሁት እላችኋለሁ። ባይመችም ጊዜ ባይመቻችም ከልጅ አይበልጥም ጊዜ ደግሞ ሮጥ ብለን እናያለን። እሱማ ልክ ነሽ። በሚያስፈልገው ነገር ብቻ አንዴ ሮጥ ብለን ላጥ ብለን እንመጣለን። በልጅ አይጨከንም የኔ እናት። አያችሁ አይደል እናት ነገር። ስለዚህ እንግዲህ በዚህ ቻናል መከፈት ውዷ ባለቤት ደስተኛ ይመስለኛል። ሀሳብ ካለሽ ንገሪያት። አመሰግናለሁ የምትያትም ከሆነ አመስግኛለሁ። ድንገት ሆኖ ያልጠበቅኩት ነገር ነው። ቴንክ ዩ የኔ እናት። በቃ በጣም ስለምትናፍቁኝ ነው የምር። በቃ ዝም ብሎ ቡናም ስትጠጡ ሊሆን ይችላል፣ ከነማማ ጋር ወክ ስትወጡ ሊሆን ይችላል። እናንተ ማየት ስለምፈልግ ነው ስለምትናፍቁኝ የምር። እና በሚኖራችሁ ትርፍ ጊዜያቶችም እንገናኛለን ብዬ አስባለሁ። ከዚህ በኋላ እንግዲህ አንጠፋፋም። እናቴም ከዚህ በኋላ አትጠፊም ታለሽ። አንቺ እንኳን ሁሌ ልምጣ ልጄ ታይ ስትለኝ ለምን መተሽ ትጨነቂያለሽ ስለምን ነው እንጂ እናቴ በእኛ ጨክና አይደለም።
እንግዲህ ፋሚሊዎቼ ከእናንተ ጋር ያለኝ ጊዜ እዚህ ጋር ቢያበቃ ከእናቴና ከወንድሜ ከእህቴ ጋር ቡና እንጠጣ፣ ምሳ እንብላ፣ እንገባበስ። ከእናንተ ጋር ግን ባይ ቻው።